አወዛጋቢው ሰው ዘ ስፔሻል ዋን ጆዜ ሞሪኒዮ ሪያል ማድሪድን በአሰልጣኝነት ሊረከቡ መቃረባቸውን የመረጃ ምንጮች እየጠቀሱ ይገኛሉ። የሪያል ማድሪዱ ፕሬዚዳንት ፍሎሬንቲኖ ፔሬዝ ከጆዜ ሞሪኒዮ ወኪሎች ጋር ንግግር መጀመራቸውን የመረጃ ምንጮች እየጠቆሙ ይገኛሉ። ጆዜ ሞሪኒዮ በአሁኑ ሰዓት በፖርቹጋሉ ቤኔፊካ ክለብ እያሰለጠኑ የሚገኙ ሲሆን እኚህ ሰውም ወደ ማድሪድ የመሄድ ሀሳብ እንዳላቸው ተጠይቀው ሀሳባቸው እንዲህ ሲሉ ተገልጸዋል። አሁን የመጨረሻ ጨዋታዎች በቤኔፊካ ይቀሩኛል። አመቱ መጨረሻ በጥሩ መንገድ መዝጋት ይኖርብኛል። ውሌ ላይ የተቀመጠ ነገር አለ። የውድድር አመቱ እንደተጠናቀቀ ለ10 ቀናት ያህል በ3 ሚሊዮን ዩሮ የውል ማፍረሻ ከፍሎ እኔን መውሰድ የሚፈልግ ክለብ ካለ ዝግጁ ነኝ። ያንን ማድረግ የሚችለው ሪያል ማድሪድ ከሆነ አብረን የምንመለከት ይሆናል። አሁን ላይ ግን ምንም ልላቸው አልችልም የሚል አስተያየታቸውን ሰጥተዋል። ፍሎሬንቲኖ ፔሬዝም የመልበሻ ክፍሉን የመቆጣጠርና የተፈጠረውን በርካታ ችግሮች፣ የተጫዋቾች ግጭትና መሰል ነገሮችን በከፍተኛ ሁኔታ የመፍታት ኃላፊነት ጆዜ ሞሪኒዮ መወጣት ይችላሉ ብሎ እንደሚያምኑ የመረጃ ምንጮች እየጠቆሙ ይገኛሉ። ጆዜ ሁለት መደራደሪያዎችን አቅርበዋል። አንደኛ የሚመጡትን ተጫዋቾች በተለይ የመጫወቻ ቦታቸውና የተጫዋቾችን ባህሪ በቀጥታ ከሌ የሚባል ተጫዋች ምጣ ባይሉም ይህንን የመለየት ኃላፊነት እንዲሰጣቸው፣ እንደዚሁም አላስፈላጊ ጣልቃ ገብነቶች ከአመራሮቹ እንዳይኖር እነዚህን ሁለት ማስጠንቀቂያዎች ሰጥተዋል። ፍሎሬንቲኖ ፔሬዝ ጆዜን ምርጫቸው አድርጓል እየተባለ ነው። አሁንም እንግዲህ በአማራጭነት ማሲሚሊያኖ አሌግሪ፣ ጀርገን ክሎፕ እና ፖቼቲኖን ይዘዋቸዋል ተብሏል። ጆዜ ወደ ሪያል ማድሪድ ለሁለተኛ ጊዜ መጡ ይሆን? አብረን የምናየው ይሆናል። የጆዜ መምጣትም ለአውሮፓ ድምቀት እንደሚሆን የሚጠበቅ ይሆናል። ሀሳብ ስጡበት። የፕላስ ምልክቱ በመጫን ፎሎ አድርጉ። ይህ ትርታ ሲዲ ስፖርት ነው። መልካም